በሰማያት የምትኖር ስምህ ይቀደስ ፈቃድህ በሰማይ እንደሆነች በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና ሁሉ አድነን እንጂ መንግስት ኃይል፣ ምስጋና በቤታችን ቅድስት ድንግል ማርያም ሆይ በመላእክት ሰላም እንልሻለን። በሀሳብሽ በስጋሽም ድንግል ነሽ። አሸናፊ ካላንቺ ይገባሻል። ጸጋን የተመላሽ ቅድስት ሆይ ደስ እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። አሜን። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ እዚህ ጋር አዲስ እንግዳ አለ። ተዋወቋት። ማክሪና ትባላለች። አይ በሏት። አይ አይ ማክሪና እሺ ስለዚህ ትምህርታችንን እንጀምር አይደለ? እሺ በጣም ጥሩ። እሺ ካቆምንበት እንቀጥላለን። መጀመሪያ ላይ የክፍል ስራ ተሰጥቶ የነበረውን እንመልስ። ባለፈው ሳምንት ተወያይታችሁበታል አይደል? የታረመውን ልክላችኋለሁ። የሁሉንም ግን እስከዛው መልሱን እራሳችሁን ማረም ትችላላችሁ። እስኪ አንዴ እሺ ይከብድ ነበረ ጥያቄው? አይከብድም። እሺ ጥሩ ነው። የተማርነው ስለሆነ አይከብድም። ጥሩ። ስለዚህ አሁን ምንድነው የምናደርገው? ጥያቄዎቹን አነብላችኋለሁ። በዚያ መሰረት ቀጥታም መናገር ትችላላችሁ፣ እጅ እያወጣችሁም ትመልሳላችሁ። ከዛ ትክክለኛውን መልስ እየመለስ እንሄዳለን ማለት ነው። ግልጽ ነው። እዚህ ስክሪኑ ላይ ዝም ብላችሁ እጅ ብታወጡ ስክሪኑ ላይ ስለማይታየኝ የእጅ ማውጫውን ተጠቀሙ፣ ወይም ደግሞ ቀጥታ ተናገሩ። እሺ፣ የእናንተ ቪዲዮ በቀጥታ ስለማይታየኝ እዚህ ጋር ማለት ነው። እሺ፣ የመጀመሪያው ጥያቄ እግዚአብሔር ለአዳም ከገነት ዛፍ ሁሉ እንዲበላ ነገር ግን ከዕፀ በለስ እንዳይበላ ትእዛዝን የሰጠው ለምንድን ነው? ለምን ትእዛዝ ሰጠው ነው? እሺ መጀመሪያ ላይ ያየሁት የናሆምን እጅ ነው አይደል? እሺ ሁላችሁ ማውጣታችኋል። እሺ ናታን
ነፃ ፍቃድ እንደሆነ ለማሳየት ምን አልከኝ? ድገም እስኪ ይቅርታ። ነፃ ፍቃድ መሆኑን ለማሳየት ነፃ ፈቃድ እንደሆነ እንዳለው ለማሳየት። እሺ፣ በጣም ጥሩ። ሌላ እነ ቅዱስ እግዚአብሔር ፈጣሪ አዳም ደግሞ ተፈጣሪ መሆኑን ለማሳየት እና ደግሞ አዳም ለእግዚአብሔር ያለውን ታዛዥነት፣ ታማኝነት እና ፍቅርን እንዲረዳ ለማወቅ። በጣም ጥሩ። እግዚአብሔር ፈጣሪ አዳም ፍጡር መሆኑ እንዲታወቅ እንዲሁም ደግሞ አዳም ለእግዚአብሔር ያለውን ፍቅር ያሳውቅ ዘንድ። በጣም ጥሩ። እሺ፣ ኤዶም የሞት ሞትን እንዳይሞት የሞት በተቃራኒ ሞትን እንዳይ ሞት እሺ፣ ቀጥይ። ተጨማሪ አለሽ ኤዶም? በተቃራኒው መንግስተ ሰማያትን እንዲወርስ መንግስተ ሰማያትን እንዲወርስ። እሺ፣ በጣም ጥሩ። ማርቆንና ሶሊያና ያከብሩኛል፣ ይታዘዙኛል የሚለውን ነገር ለማረጋገጥ። ያከብሩኛል ይታዘዙኛል ወይ የሚለውን ለማረጋገጥ። እሺ፣ እነ ብሩክ እና ደግሞ አዳም ተፈጣሪ እግዚአብሔር ደግሞ ፈጣሪ መሆኑን ለማረጋገጥ። እግዚአብሔር ፈጣሪ መሆኑን ለማሳወቅ። እሺ፣ ጥሩ። እነ ብሩክ በጣም ጥሩ። ፍጥረቱን ይታወቅ ዘንድ ነፃ ፍቃድ እንዲገለጥ ነፃ ፈቃዱ እንዲታወቅ እንዲገለጽ። በጣም ጥሩ ጥሩ ነው። ይህን ጥሩ በደንብ ሞከራችሁታል። በጣም ጥሩ ጎበዞች ሁላችሁም። ቃሎት ያሰማልን። የመለሳችሁት በአንድም በሌላም መልኩ የተናገራችሁት ነገር ትክክል ነው የሁሉም ማለት ነው። በዋነኝነት ግን ሁሉም የሚጠቀልለው በዋነኝነት የተፈለገው መጀመሪያ ያው እንደተማርነው አዳም ለእግዚአብሔር ያለውን ፍቅር እንዲገልጽ ነው። ተነጋግረናል አይደለ? አንድ ሰው የምትወዱት ሰው አታደርጉ፣ ይሄን ነገር ብታደርጉ እኔ ያዝንባችኋለሁ ካላችሁ ያ ሰው የምትወዱት ሰው እንዳያዝንባችሁ ወይም ደግሞ ያን ሰው ለማስደሰት ብላችሁ ቃሉን ትጠብቃላችሁ አይደል? አዎ አዎ። እንደዛም አዳም በእርግጠኝነት አሁን እግዚአብሔርን አዳም የወላችሁ ልጆች እግዚአብሔርን አዳም እንደሚወደው ለማወቅ የሚለውን ነገር ወይም አዳም ለእግዚአብሔር ያለው ፍቅር እንዲገለጥ የሚለው ለምን መሰላችሁ? እግዚአብሔር አዳምን አስተውሉ። እዚህ ጋር እግዚአብሔር አዳምን ሲፈጥረው ከምንም ነው ካለመኖር ወደ መኖር አምጥቶ አስገኝቶት ፈጥሮት ሲፈጥረው ደግሞ ከፈጠረው ፍጥረት በላይ ከፍ አድርጎ በክብር ነው የፈጠረው። ልብ በሉ። በክብር ሲፈጥረው ደግሞ ክብር ብቻ አይደለም የሰጠው። አዳምን እግዚአብሔር በምድር ላይ ያሉትን ፍጥረታት በአጠቃላይ እንዲገዛ፣ እንዲያስተዳድር፣ ገነትን እንዲንከባከብ ስልጣን ሰጥቶት ነው የፈጠረው። አያችሁ። ስለዚህ ምንም ያላደረገለትን አዳም እግዚአብሔር እንደዚህ አክብሮ ክብር ሰጥቶት ይሄን ያህል ከወደደው አዳምስ እግዚአብሔርን ምን ያህል ነው የሚወደው? ያንን አዳም ለእግዚአብሔር ያለውን ፍቅር ማሳየት የሚችለው እግዚአብሔር አታድርግ ያለውን ትእዛዝ በመጠበቅ ነው ማለት። አሁን ለምሳሌ እናንተን የውላችሁ እስኪ አሁን በህሊናችሁ ውስጥ ሳሉት በጣም የምትወዱትን ቦታ አስቡ። በጣም ልትኖሩ የምትፈልጉትን ኑሮ በህሊናችሁ ሳሉት። በአእምሯችሁ ውስጥ ምን አይነት የምትመኙትን ነገር ማለት ነው። አንድ ሰው መጥቶ እናንተ ይሄ በጣም የምትመኙትን ነገር ሁሉ አድርጎላችሁ ወይም ደግሞ ፈጽሞላችሁ ሰጥቷችሁ ከጨረሰ በኋላ ይሄ የሰጠኋችሁን ነገር እንዳልወስድባችሁ
እዚህ ጋር ያለውን ይህንን ዛፍ እንዳትቆርጡ፣ ይህንን ዛፍ ከቆረጣችሁት ደግሞ ከዚህ የሰጠኋችሁን ነገር እወስድባችኋለሁ ቢላችሁ ያንን ዛፍ ትቆርጡታላችሁ? አንቆርጣውም። አያችሁ? አዎ፣ ምክንያቱም ያ ሰው መልካም ነገር አድርጎልናል። መልካም ያደረገልን ነገር ደግሞ በተግባር ነው ያደረገልን። ስለዚህ ስለምንወደው አንድም ደግሞ እንዳይወሰድብን የተሰጠን ነገር እንጠብቃለን፣ እንንከባከበዋለን ያንን ቦታ። ስለዚህ ያንን አዳም ለእግዚአብሔር ያለው ፍቅር እንዲገለጽ ማለት እግዚአብሔር ለአዳም ያደረገውን ነገር አዳም እንዲያስተውል ነው። አያችሁ፣ አዳም ማስተዋል አለበት። አዳምም ድርሻውን መወጣት ስላለበት በዚህኛው ይሰማችኋል ድምፄ? አዎ። እሺ፣ ጥሩ። ስለዚህ አሁን አይሰማም? ይቆራረጣል። ይሰማል። ይቆራረጣል። ይሰማል? አዎ። በደንብ ይሰማችኋል? ለምን ይቆራረጥ? ይሰማችኋል? በደንብ ትንሽ ይቆራረጣል። እሺ፣ ትንሽ እንየውና ካልሆነ ወደዛኛው እንመለሳለን። አይሻልም? እሺ። ስለዚህ አዳም ለእግዚአብሔር ያለው ፍቅር እንዲገልጥ ወይም ደግሞ እንዲገለጥ አዳም ለእግዚአብሔር ያለውን ፍቅሩን እንዲያሳይ ነው ሲባል እግዚአብሔር ለአዳም ያደረገውን አዳም ማስተዋል ስላለበት ነው ማለት። ሁለተኛው ደግሞ አዳም ፍጡር ነው። እግዚአብሔር ነው የፈጠረው አዳም። አዳም ምንም ነገር እንዳላደረገ ያውቃል፣ የተገኘ ነው። እግዚአብሔር ግን የሚያስገኝ ስለሆነ አዳምን ፈጥሮታል። ስለዚህ አዳም ፍጡር እንደሆነ የሚታወቀው እግዚአብሔር አታድርግ ያለውን ሲያደርግ ነው። ልክ ቅድም የሰጧችሁ ምሳሌ ላይ እዚያ ቤቱ እዛ ቦታ ላይ እናንተ የምትፈልጉ ቦታ ላይ አንድ ሰው አስቀምጧችሁ ሲያኖር እናንተ የዚያ ሰው ስፍራ ላይ እንደምትኖሩ ታውቃላችሁ ማለት ነው። ስለዚህ አዳምም የተፈጠረ እንደሆነ ያ ቦታ የእናንተ ያ ሰው ያንን ቦታ ሲሰጣችሁ ወይም ደግሞ ያናንተ የምትፈልጉትን ነገር ሲያደርግላችሁ ያደረገላችሁ ስለሚችል እንደሆነ ታውቃላችሁ ማለት ነው። ስለዚህ አዳምም እግዚአብሔር ፍጡር እንደሆነ ማወቅ አለበት። አዳም እግዚአብሔር የፈጠረው እንደሆነ እግዚአብሔር ደግሞ ለአዳም ፈጣሪው እንደሆነ ማወቅ አለበት። ስለዚህ እኔ ፍጡር ነኝ ማለት አለበት አዳም ማለት ነው። ሁለተኛው ነገር ያ ነው። ሶስተኛው ነገር ደግሞ እግዚአብሔር ለአዳም ልብ በሉ እዚህ ጋር ባለፈው ስንማርም ነገር ላያችኋለሁ። ለአዳም ዕፀ በለስን አትብላ ብሎ ባይነግረው ኖሮ አዳም ምርጫ የለውም። አሁን ፈተና ስትማሩ ቾይስ ኤ ቢ ከሌለ ቾይስ መሆን ይችላል። ኤ ብቻ ካለ ቾይስ መሆን ይችላል? አይችልም። አያችሁ። ስለዚህ ቾይስ የሚሆነው ሚኒመም ቢያንስ ሁለት ነገር መኖር አለበት ማለት ነው። ስለዚህ አዳም የመምረጥ መብት እንዲኖረው ትእዛዝ ተሰጠው። ማለትም አዳም መብላትም ይችላል ኤ፣ አለመብላትም ይችላል ቢ። አያችሁ። ስለዚህ ነፃ ፍቃዱ ይታወቅ ዘንድ አዳም የመምረጥ መብት እንዳለው እንዲያውቅ እግዚአብሔር ዕፀ በለስን አትብላ ብሎ ነገረው ማለት ነው። ስለዚህ የአንደኛው ጥያቄ መልሳችን እግዚአብሔር ለአዳም ከገነት ዛፍ ሁሉ እንዲበላ ግን ዕፀ በለስን አትብላ ያለው
አዳም ለእግዚአብሔር ያለውን ፍቅር እንዲያሳይ ነው። አዳም ፍጡር እንደሆነ እንዲያውቅ ነው። አዳም ነፃ ፈቃድ እንዳለውም ለማሳወቅ የአዳም ነፃ ፈቃዱ እንዲታወቅ ባይበላ ኮንሲኩዌንስ አለው፣ ቢበላ ኮንሲኩዌንስ አለው። አያችሁ? ስለዚህ ቾይስ ካለ ኮንሲኩዌንስ አለ። አያችሁ? ይሄን ነው ማወቅ ያለባችሁ። ቾይስ ምርጫ ካለ ምርጫው ይዞት የሚመጣው ነገር አለ ማለት ነው። ቢበላ የሆነ ነገር ነው፣ ባይበላ የሆነ ነገር ነው የሚለውን ማወቅ ያስፈልጋል። ስለዚህ የሁላችሁ መልስ ትክክል ነው የመለሳችሁት፣ በአንድም በሌላ መልኩ የሁላችሁም ትክክል ነው። በጣም ጥሩ። ሁለተኛው ጥያቄ እዚህ ላይ ጥያቄ አለ እንዴ? የለም። እሺ፣ ሁለተኛው ጥያቄ ለአዳም መሳሳትና ዕፀ በለስን መብላት ተጠያቂው ማን ነው? ለምን? ይሄን ሁላችሁም መመለስ አለባችሁ። የሁላችሁንም መልስ ፈልጋለሁ። ፈተናው ላይ መለሳችሁት እንዳለ ሆነ። እሺ፣ በእነ ኤዶም እንጀምራለን። ሔዋን ናት። ምክንያቱም ሰይጣን በእባብ ተመስሎ ሔዋንን ካሳሳታት በኋላ ሔዋን አዳምን እንዲበላ ለመነችው ወይም ጠየቀችው። እሺ፣ በጣም ጥሩ። እግዚአብሔር ይስጥልን፣ ቃሎት ያሰማልን። ከዛ ደግሞ ወደ ነንያትና ቅሌስያ ለአዳም መሳሳትና ዕፀ በለስን ተጠያቂው ራሳቸው ናቸው። ምክንያቱም ሁለቱም እግዚአብሔር እንዳዘዛቸው አንደኛ ማድረግ ነበረባቸው፣ ሁለተኛ ደግሞ ሰይጣንን መስማት አልነበረባቸው። እሺ፣ በጣም ጥሩ፣ ቃሎት ያሰማልን። እሺ፣ ቀጣይ ደግሞ ናሆምና አብሲለን ናሆም አብሲለን እኔ ለአዳም ጥፋት ለአዳም መሳሳት ጥፋተኛ የሚመስለኝ የራሱ አዳም ነው። ምክንያቱም ሔዋን ሰይጣን አሳስቷት ከጎረሰች በኋላ ስትለምነው እምቢ ብሎ ራሱ ማዳን ይችል ነበር። ግን እሱ ሰይጣን ይህንን ከጎረስክ እግዚአብሔርን ማከል ትችላለህ ሲለው እግዚአብሔርን ማከል ሲፈልግ በላው። ስለዚህ ጥፋተኛ የሚመስለኝ አዳም። እሺ፣ ጥፋተኛው አዳም ነው። እሺ፣ በጣም ጥሩ፣ ቃሎት ያሰማልን። እሺ፣ ቀጣይ በቅደም ተከተል እንሄዳለን። እነ ብሩክ፣ ከዚያ እነ ቅዱስ፣ ከዛ እነ ማርኮን፣ ከዛ ቀጸላ እያልን እንሄዳለን። ሁላችሁም መመለስ አለባችሁ። እሺ፣ እሺ፣ ቀጥሉ። እነ ብሩክ። እኔ የመለስኩት ወይም እኔ የሚመስለኝ ሰይጣን ነው። የአዳምና የሔዋን ትዕዛዝ አለማክበር ወይም ደግሞ እንዳትበሉ የተባሉትን አለመብላታቸው እንዳለ ሆኖ ግን የእነሱ ትዕዛዝ አለማክበር መጀመሪያም የተነሳው ወይም እነሱ ያንን ትዕዛዝ እንዳያከብሩ ያነሳሳቸው ሰይጣን ነው። በእባብ ተመስሎ እግዚአብሔር ይህንን ከበላችሁ እግዚአብሔርን ታክላላችሁ ብሎ ስላነሳሳቸው እኔ የእነሱ ራሳቸው ተጠያቂ እንደሆኑ ሁሉ ግን ያነሳሳቸው ሰይጣን ስለሆነ እኔ እሱን ነው የምለው። እኔ ደግሞ ራሳቸው ተጠያቂ እንደሆኑ ነው። ለምን ሰይጣን የፈለገ ሊያሳስታቸው ቢሞክርም በሱ ባለመሳሳት እና እግዚአብሔርን ማከል እንደማይችሉና ፍጡር እንደሆኑ በማመን ስህተት አለመስራት ስለነበረባቸው የራሳቸው ነው። ጥፋቱ ደግሞ የነበረ የአዳምና የሔዋን ነው። ምክንያቱም በመጀመሪያ እንዳትበሉ የተባሉትን ስለበሉ ነው። ሁለተኛ ነገር ደግሞ ሰይጣን በእባብ ተመስሎ ይሄንን ምግብ ከተመገባችሁ እግዚአብሔርን ታክላላችሁ ብሎ አሳስቷቸው ነው እንጂ
እነሱ እንዳትበሉ ስለተባሉ አለመብላት ይችሉ ነበረ። በተጨማሪም እነሱ ራሳቸውን መጠበቅ እንደሚችሉ ነበረ ብዬ መለስኩ። እሺ ቃሎት ያሰማልን፣ እግዚአብሔር ይስጥልን። ጥሩ ጎበዞች። እነ ቅዱስ ቀጥሉ። እኔ የምለው ሶስቱንም ነው። ምክንያቱም ሰይጣን አዳምንና ሔዋንን ለማሳሳት ሲመጣ እነሱ ደግሞ እግዚአብሔርን ታክላላችሁ ሲላቸው እነሱ በገነት ውስጥ ምንም ነገር ሳይጎልባቸው እየኖሩ ግን እግዚአብሔርን ለማከል አስበው እግዚአብሔር የከለከላቸውን ወይም ደግሞ የእግዚአብሔርን ትእዛዝ ሽረው የሰይጣንን ንግግር አክብረው ያንን ነገር በማድረጋቸው ሰይጣንም እነሱም ተጠያቂ ናቸው። እኔ ደግሞ እንደሚመስለኝ ከሆነ ጥፋተኛው ሰይጣን ነው። ምክንያቱም ሰይጣን መጀመሪያ መጥቶ ከእግዚአብሔር እኩል ነው መሆን የምትችሉት ይህንን ካበላችሁ ባይላችሁ ነው እነሱ ሲጀመርም አልበሉም ነበረ፣ ትተውት ነበር። ግን እሱ ከእግዚአብሔር እኩል መሆን ነው የምትሆኑት ሲላቸው እሱን አምነው እሱ ስላሳሳታቸው ነው የበሉት ብዬ ሰይጣን ነው ያሳሳታቸው ነው ማስብ። እሺ በጣም ጥሩ፣ እግዚአብሔር ይስጥልን፣ ቃሎት ያሰማልን። እሺ ከዚያ ነባ እና ባሮክ እኔ እንደሚመስለኝ ከሆነ ሰይጣን ነው። ምክንያቱም ሰይጣን በእባብ ተመስሎ ሔዋንን ብዩ ብሎ በአዘዛት ቁጥር የዛኔ እንስሳቶች በሰው እንዲታዘዙ እንጂ እንስሳቶች ሰውን አያዙም ነበር። እናም በዛ ምክንያት እሷም ሔዋንም ሰይጣንን ሰምታ መብላት አልነበረባትም። እሺ ቀጥሉ። ባሮክ እኔ እንደሚመስለኝ ከሆነ ጥፋተኛዋ ሔዋን ነው የምትመስለኝ። ምክንያቱም እሷ ዕፀ በለሱን እንዳትበሉ ስለተባለች እሷም ስትሳሳት አብራ አዳምን አሳስተዋለች። እሺ ቃሎት ያሰማልን፣ እግዚአብሔር ይስጥልን። በጣም ጥሩ። እሺ ማርኮን ሶሊያና እኔ የሚመስለኝ ሰይጣን ነው። ለምን ሰይጣን ሔዋን ባያሳሳታት ኖሮ አዳምም አይሳሳትም፣ ደግሞም እንደ ኖርማል ይኖሩ ነበር። ይህ ደግሞ የሚመስለኝ ሔዋን ናት። ምክንያቱም የሰይጣን በእባብ ተመስሎ የመጣባትን እባብ ሰምታ ወይም ሰይጣንን ሰምታ ከእግዚአብሔር እኩል ሆናለሁ ብላ በማሰብ አዳምን ለምናው ጠይቀው እና አጉርሰው እሱን ስላበላ አዳምን ስላበላችሁ የሔዋን ጥፋት ይመስለኛል። እሺ ቃሎት ያሰማልን፣ እግዚአብሔር ይስጥልን። በጣም ጥሩ። እሺ ናሆም እና ሳንቲ እኔ የሚመስለኝ ሰይጣን ነው። ምክንያቱም ሰይጣን መጀመሪያ ሔዋንን ከእግዚአብሔር እኩል እንድትሆኚ ይህንን ብሎ ባይነግራት ኖሮ እሷ ለአዳም አትነግረውም ነበረ። ስለዚህ ሰይጣን ነው የሚመስለኝ። እሺ እኔም ሰይጣን ነው የሚመስለኝ። መጀመሪያ ሔዋንን ሲያሳስታት እሷ ደግሞ አዳምን ስላሳሳተችው። እሺ ቃሎት ያሰማልን፣ እግዚአብሔር ይስጥልን። ዮሐና ዮሐና ማይክ ከፍተሻል፣ ግን ድምፅሽ አይሰማም። ይሰማችኋል? የዮሐና ድምፅ ለሌላችሁ ሌሎቻችሁ
እስኪ ዮሐና ወጥተሽ ተመለሰሽ ግቢ። እሺ አሁን ይሰማል። አሁን ዮሐና ይሰማል? ቀጥይ። አዎ እኔ የሚመስለኝ ሔዋን ናት። ለምን ሔዋን እባቡን ሰምታ ነው እሱ ያለችው ያላት እሱ እና እሷ እየበላች እያለ አዳምን ብላ ስትለው እሱም ሰምቷት በላቸው እና የእግዚአብሔርን ትእዛዝ አልሰሙትም። እሺ በጣም ጥሩ። እግዚአብሔር ይስጥልን፣ ቃላት ያሰማልን። ቀጸላ እኔ የሚመስለኝ አዳም ነው። ምክንያቱም እግዚአብሔር ለአዳም ነው መጀመሪያ የጠየቀው እና ሔዋንን ሰይጣን አስስተዋት እዛ አዳምን ደግሞ ሔዋን አሳሳተችው። ስለዚህ አዳም ሔዋን ያለችው ባይሰማ ኑሮ ራሱን ማዳን ይችል ነበር። ስለዚህ አዳም ነው የሚመስለኝ። እሺ እግዚአብሔር ይስጥልን፣ ቃላት ያሰማልን። እነ በአምላክ እኔ የሚመስለኝ ሰይጣን ነው። እሱ ባይነግራቸው ኖሮ እሱ ባያሳስታቸው ኖሮ ከገነት አይወጡ ነበር። እኔም ከአሮን ጋር እስማማለሁ። ሰይጣን ለሔዋን ባይነግራት ኖሮ ሁለቱም አብረው እሱን እሱ አንዳቸው ጥፋት በመደረጋቸው ከዛ ሌላቸውን በማሳመን ሁለታቸው መትረፍ ይችሉ ነበር። እሺ እግዚአብሔር ይስጥልን፣ ቃላት ያሰማልን። በጣም ጥሩ። እሺ ናሆም ሰንቴ ሚያት መልሰዋል። ኑሐሚን ኑሐሚን ይሰማሻል? ኑሐሚን እሺ ኑሐሚን እየተሰማት አይደለም መሰለኝ። ሶፎንያስ፣ ናትናኤል፣ ብሩክቲ ሶፎንያስ፣ ናትናኤል፣ ብሩክቲ እሺ እነ ልዑል እኔ የሚመስለኝ አዳም ሔዋን እና ሰይጣን ናቸው። ሰይጣን እሱ ከገነት ስለተባረረ እነሱን ለማባረር ፈልጎ ያንን ነገር ማድረጉ ትክክል አይደለም። ሔዋን ደግሞ ሰይጣንን እሱ ያላትን ተማምና አዳምን እንብላ ማለቷም ትክክል አይደለም። አዳም ደግሞ እሷን ተይ እንብላ ፈጣሪ አታርጉ ያለንም አናረግም ቢላት ኖሮ እሷንም ያተርፋት ነበር። እሺ ቃላት ያሰማልን። ሌላ ያልመለሳለን? ይሰማችኋል? የኔ ድምፅ አይሰማም? ይሰማል አይደል? አዎ። በጣም ጥሩ። እሺ
ሁላችሁም ቃሎት ያሰማልን። በደንብ ጥሩ አድርጋችሁ እያብራራችሁ መልሳችኋል። ትክክል ነው። እሺ በደንብ አሁን ትክክለኛውን መልስ እንመልስ አይደለ? አዎ። እሺ ትክክለኛውን መልስ ከመመለሳችን በፊት አሁን ሁላችሁም በደንብ አድርጋችሁ እንድትሰሙኝ አንድ ምሳሌ ልንገራችሁ። ቤት ውስጥ እያላችሁ ቁጭ ብላችሁ እያለ ወላጆቻችሁ ወደ ውጭ ሊሄዱ ነው እና ከቤት ወጥተው የሆነ ቦታ ደርሰው ሊመለሱ ይህንን እዚህ ጋር ያለውን ዕቃ እንዳትነካው ወይም እንዳትነኪው፣ እኔ እዛ ደርሼ እስክመጣ ድረስ እንዳትነኪው ብሏችሁ ቢሄዱ ጓደኛችሁ ከዚያ ወላጆቻችሁ በሌሉበት ከየጎረቤታችሁ ወይም ደግሞ ጓደኛችሁ አብራችሁ ሁሌ የምትጫወቱት ቤታችሁ እየተጫወታችሁ እያለ ወይም ደግሞ የሆነ ስትጫወቱ ቆይታችሁ ይህ በቃ ጨዋታው አስጠላውና ከዛ ሄዱ ይሄ ምንድን ነው ብሎ ቢጠይቃችሁ አይ ይሄ እንደዚህ ነው እማዬና አባዬ እንዳትነካው ብለውኛል ወይ እንዳትነኪው ብለውኛል እና እዛ አስቀምጠውት ነው ቤላችሁና ብላችሁ ስትነግሩት ውስጡ ምንድን ያለው እስኪ ካርታ ነው እንየው ብሏችሁ ጓደኛችሁ በጣም ደጋግሞ ሲጨቀጭቃችሁ አብራችሁ ብትከፍቱት ወይም ደግሞ እናንተ እሱ በነገራችሁ መሰረት አንተ ያው የቤቱ ልጅ ስለሆንክ ወይ አንቺ የቤቱ ልጅ ስለሆን አንቺ ክፈቺ ብሎ አብራችሁ ጓደኛችሁ ማለት ነው ብትከፍቱት ያንን ዕቃ ከዚያ ቦታ ለመነሳቱ ወይም ደግሞ ለመከፈቱ ተጠያቂው እናንተ ናችሁ ጓደኛችሁ? ማነው ተጠያቂ? ምክንያቱም ወላጆቻችን አትንኩ እንደተባልን እኛ ነን የሚያውቀው፣ ጓደኛችን አያውቅም። በጣም ጥሩ ትልቁ ነገር ነው። ስለዚህ አሁን ጥያቄው እንደመሰላችሁ ለአዳም መሳሳትና ዕፀ በለስን መብላት ተጠያቂው ነው። ገብታችኋል? ተጠያቂው ማለት ሪስፖንሲብል የሆነው ማለት ነው። ምክንያቱም አሁን አዳም ብለን ስንናገር በነገራችን ላይ ሔዋንንም ይጨምራል። ያው እግርም አንድ ላይ በአዳም ስለተጠየቀ አዳም ራሱ ብለን እንመልሳለን እንጂ አዳምም ሔዋንም ናቸው፣ ሁለቱም ናቸው የተቀጡት። ስለዚህ እግዚአብሔር ትእዛዝን ያስተማረው አሁን ወላጆቻችሁ ቅድም ናሆም እንዳለው ወላጆቻችሁ ያን ዕቃ አትንኩ ያሉት ለእናንተ ነው አይደል? ስለዚህ ያንን የምታውቁት ትእዛዙን ከወላጆቻችሁ የሰማችሁት እናንተ ናችሁ። ስለዚህ ትእዛዝ ከእግዚአብሔር የሰማው አዳም ነው። አያችሁ ማለት መጀመሪያ አዳምን ያስተማረው ሰይጣን ነው ወይስ እግዚአብሔር ነው? እግዚአብሔር። ልክ እናንተን ወላጆቻችሁ አትንኩ የሚለውን እንደነገሯችሁ ማለትም ያ ትምህርት ነው ማለት ነው። አትንኩ ማለት ትምህርት ነው። ስለዚህ እንደዛ እንዳላችሁ ያንን የወላጆቻችሁን የመጀመሪያውን ትእዛዝ ተቀብላችሁ የጓደኛችሁ ምክር ደግሞ አልቀበልም ማለት መብቱ ቅድም አያችሁ እግዚአብሔር አዳምን ከገነት ዕፀ በለስ አትብላ ያለው ነፃ ፈቃዱ ይገለጽ ዘንድ ነው ያለው። ለዚህ ነው የእግዚአብሔርን ምክር ወይና ትእዛዝ መስማት ይችላል፣ አልፈልግም ብሎ ደግሞ የሰይጣንን ትምህርት መስማት ይችላል ማለት ነው። ስለዚህ አዳም የሰይጣንን ትምህርት አይደለ የሰማው? ለምን መሰላችሁ? ይሄ ደግሞ ዝም ብሎ አይደለም። ቅድም መጀመሪያ የአንደኛ ጥያቄን ስንመልስ ነግሬያችኋለሁ። እግዚአብሔር የሰውን ልጅ አስተዋይ አድርጎ ነው የፈጠረው፣ ከሁሉም ፍጥረት በላይ አድርጎ። የሰው ልጅ አስተዋይ ፍጥረት እንደሆነ ከሁሉም በላይ እንደሆነ የምታውቁት አሁን ትንሽ ሕፃን ልጅ ማለት ነው። አሁን እናንተ መጥፎና ጥሩን እሺ ለይታችኋል እንበል፣ ችግር የለም። ግን የ1 ዓመት ሕፃን ወይም ደግሞ የ2 ዓመት ሕፃን በጣም እሺ ከወስደው እስከ 3 ዓመት የ3 ዓመት ሕፃን ቤት ውስጥ እየተጫወተ እያለ የሆነ ነገር ነክቶ ወድቆ ቢሰበርበት ይደነግጣል አይደነግጥም? ለምን ነው የሚደነግጠው? ለምንድን ነው የሚደነግጠው?
ጥፋት እንዳጠፋ ያውቃል አያውቅም? ሳያውቅ ወይም ድንገት ስላደረገው ግን ጥፋት እንዳጠፋ ያውቃል አያውቅም? ያውቃል። አያውቅም። ምክንያቱም ህፃናት ጥፋት ሲያጠፉ ቶሎ ብለው ወላጆቻቸውን አይደለም ያዩት? ቶሎ ብለው ጥፋት ሲያጠፉ ወላጆቻቸውን የሚያዩት ህፃናት ትልቅ ደግሞ ትንሽ ከፍ እያለ አሁን በእናንተ እድሜ ያለው ደግሞ ሲያጠፋ ያጠፋውን ነገር ለመደበቅ የሚሞክረው ስህተት እንደሰራ ስለሚያውቅ ነው አይደል? አዎ፣ አያችሁ፣ ይሄ ማለት የሰው ልጅ በተፈጥሮ ትክክል የሆነውንና ትክክል ያልሆነውን የማወቅ ጸጋ ከእግዚአብሔር ተሰጥቶታል። አስተማሪ አያስፈልገውም ትክክልና ስህተትን ለመለየት በተፈጥሮ ውስጣችን። ለዛ ነው አሁን ለሰው መልካም ነገር ስናደርግ ደስ የሚለን ትክክል እንደሆነ ስለምናውቅ ነው። ጥፋት ስናጠፋና ኃጢአት ስንሰራ ውስጣችን የሚደነግጠውና ሰዎች ስለኛ የሚያወሩ የሚመስለን የሆነ ነገር በተባለ ቁጥር ምንደነግጠው ስህተት እንደሆነ ስለምናውቅ። ማስተዋል ማለት ይሄ ነው። አስተዋይ አድርጎ ፈጠረው ማለት ትክክል የሆነውን ትክክል ካልሆነው፣ እውነትን ከሐሰት ወይም ከውሸት ለይቶ እንዲያውቅ አዳም ሲፈጠር ነው እንደዛ ተደርጎ የተፈጠረው። ይሄ ብቻ አልበቃ ብሎ ደግሞ እግዚአብሔር ዕፀ በለስን አትብላ በበላህ ቀን ትሞታለህ ብሎ ሕግ ሰጥቶታል። ስለዚህ ያ እግዚአብሔር የሰጠውን ሕግና ስርዓት አዳም የሻረው በራሱ መብት ነው። ሰይጣን ሲመክረው እምቢ አልሰማም ማለት ይችል ነበር። ከሔዋንም ሲመክራት አልሰማም ማለት ይችል ነበር። ሁለቱም ላይ የተነገራቸው ዕፀ በለስን አትብሉ ተብለው። ስለዚህ ለአዳምና ለሔዋን መሳሳት ተጠያቂ አዳምና ሔዋን እራሳቸው ናቸው ማለት ነው። ማለትም እባብ እንዲበሉ ነው ያስተማራቸው። የእባብን ምክር ሰምተው በሉ። ለምሳሌ ልጆች አሁን ይህን በቀላሉ እንድትረዱ ቅድም ከሰጧቸው ምሳሌ ባሻገር እግዚአብሔር ዕፀ በለስን አትብላ ብሎታል። እባብ ደግሞ መጥቶ አይ እናንተ እኮ ብትበሉት እግዚአብሔር ስለምትሆኑ ነው ዕፀ በለስን አትብሉ ያላችሁ እንጂ እኮ ውሸቱ ነው። የሚደንቃችሁ ነገር እኮ ልጆች ምን እንደሆነ ታውቃላችሁ? እባብ እኮ መጥቶ ማለት ነው ሔዋንን እንደው እዚህ ገነት ውስጥ ስትኖሩ እግዚአብሔር አታድርጉ ያላችሁ ነገር አለ ብሎ እኮ ራሱን የጠየቃቸው። የሚገርማችሁን ነገር ስሙ። ራሱ ከጠየቃት በኋላ አይ ሁሉንም ነገር ፈቅዶልናል፣ ነገር ግን ሞትን እንዳትሞቱ እቺን ዕፀ በለስ አትብሉ ብሎናል ብላ ነገረችው። እሷ የነገረችውን ሰምቶ መልሶ አያቅም ነበር እኮ። እሷ ነግራው ከእሷ ሰምቶ አይ አትብሉ ያላችሁ እኮ እግዚአብሔር አምላክ እንደምትሆኑ ስለሚያውቅ ፈርቶ ነው ብሎ እባብ ሲመክራቸው ሰሙት። ምን እያልኳችሁ መሰላችሁ ልጆች? እናንተ ኦልሬዲ የምታውቁትን ነገር አንድ ሰው እናንተ ነግራችሁት አስተምራችሁት ተመልሶ ያን ነገር አይ ይሄ ነገር እኮ እንዲህ ሆነው እንዲህ ነው ብሎ ከእናንተ ተምሮ እሱ እናንተ የነገራችሁትን መልሶ እናንተን ስህተት እንደሆናችሁ ቢነግራችሁ ከባድ ነው የሚሆነው አይደል? እዛ ነው እባብ ያደረገው አዳምና ሔዋንን። በዚያን ጊዜ አዳምና ሔዋን በቀላሉ አዳምና ሔዋን ብሉ ሲላቸው አምላክ ትሆናላችሁ ስትበሉ ሲላቸው አንተ እባቡ አለህ አይደል እንዴ አንተ አምላክ መሆን በልተ አምላኩንና አሳየን ማለት ይችሉ ነበር። አያችሁ። ስለዚህ ይህንን የማመዛዘን ራይት ፍሮም ሮንግ፣ እውነትን ከሐሰት፣ ፍጡርን ከፈጣሪ የመለየት ግዴታ የአዳምና የሔዋን ስለነበረ አዳምና ሔዋን ደግሞ ይህንን ስላላደረጉ ተጠየቁ ማለት ነው። ስለዚህ ለመሳሳታቸው ተጠያቂ ራሳቸው አዳምና ሔዋን ናቸው። ይህን በዛ እንመልሳለን ማለት ነው። በጣም ጥሩ። ሶስተኛው ጥያቄ
አቤት መምህር ሌላ እግዚአብሔር ሰዎችን ለየት አድርጎ የፈጠራቸው ምልክት አለ። አሁን ለምሳሌ የዱር እንስሳትን ብናይ ሳር በል አትክልት በሎች ልክ እንደተወለዱ በሁለት ደቂቃ ምናምን ለምደው መሮጥ መቻል አለባቸው። አለበለዚያ አንበሳ ምናምን አድኖ ይገላቸዋል። እግዚአብሔር ግን እኛን ስለሚወደን ቤት ውስጥ ተወልደን ትንሽ ጊዜ ሰጥቶን ቀስ እያልን አካባቢያችንን በደንብ እየለመድን አካባቢያችን ያሉትንም ነገር በደንብ እንቆጣጠር ይረዳናል። እነሱ ግን ልክ እንደተወለዱ በ2-5 ደቂቃ ሮጠው እንዳይመልጡ። በጣም ጥሩ ቃሎች ያሰማል። ጥሩ እይታ ነው። በየዕለት ህይወታችን ውስጥ እግዚአብሔር ያደረገልን እግዚአብሔር እንዴት እንደሚወደን እያንዳንዱ ያሉንን ነገሮችና የተሰጡንን ነገሮች እያየን በነገራችን ላይ ማመስገን ያስፈልገናል። ካስታወሳችሁ ስለ ስነ ፍጥረት ስንማር እግዚአብሔር ፍጥረትን የፈጠረው ለአንክሮ፣ ለተዘክሮ፣ ለምግበ ስጋ፣ ለምግበ ነፍስ ብለናል። እነዚህ አሁን ምግበ ስጋ፣ ምግበ ነፍስ በምንልበት ጊዜ እያንዳንዱን ነገሮች በደንብ ማየት ሁል ጊዜ ይህንን ነገር እዚህ ይህን ተከታታይ ትምህርት የምትማሩ ልጆች በደንብ ስማርት መሆን አለባቸው። ሁል ጊዜ አካባቢያችሁን አጥኑ፣ ኔቸርን ኦብዘርቭ አድርጉ በደንብ ማለት ነው። እስኪ ኪዩሪዮሲቲ አለ አይደለ? ነገሮችን በደንብ አድርጎ ማጤን፣ መመራመር፣ ተፈጥሮን መመልከት ላይ ትኩረት አድርጉ። ከተፈጥሮ ብዙ ነገር ትማራላችሁ። የእያንዳንዱ ፍጥረት አፈጣጠር ልዩ ነው። አሁን ቀላል ምሳሌ ልንገራችሁ። ቀላል ምሳሌ ንስር ታውቃላችሁ? ንስር ወይም ኢግል በተፈጥሮ ከሌሎቹ አዕዋፍ ወይም ወፎች በተለየ መልኩ አየር የሌለበት ጥግ ድረስ ሄዶ መብረር ይችላል አይደል? በሌላም እግዚአብሔር ከፈጠራቸው ፍጥረቶች ጠቅላላ ወደ ሰማይ እያየ መብረር የሚችለው ብቸኛውን ንስር ነው። ብቸኛው ንስር ነው። በጣም ጥሩ። አስቡት። አሁን እላይ ሆኖ ደግሞ ታች ውሃ ውስጥ ያለውን አሳ ማየት ይችላል አይደለ? ንስር። ስለዚህ አሁን ይሄ እንዴት ነው የሆነው? ከዚያም በተጨማሪ ደግሞ ለምሳሌ ንስር ይሄኛው ኮምቢው ወይም እዚህ ጋር መቆርቆሪያው ሲያረጅበት የሚያወልቅበት መንገድ አለ። ጥፍሩ በሚያረጅበት ጊዜ የሚቀይርበት መንገድ አለ። ክንፉ ወይም ላባው ደግሞ በሚያረጅበት ጊዜ የሚቀይርበት መንገድ አለ። ብዙ ነገሮች ወይም ደግሞ ብዙ ተፈጥሮች አሉ። ስለዚህ እነዚህን ፍጥረታት በደንብ አድርጋችሁ ኦብዘርቭ ስታደርጉ ለምንድን ነው እነዛ የተፈጠሩት? የምን ምሳሌ ናቸው? በቤተ ክርስቲያን እንዴት ይታያሉ የሚለውን አሁን እናንተ ይህንን መመራመር፣ ሳይንሱን ተማሩ። ትክክል ነው፣ ያስፈልጋል። ሳይንሱ የሚነግራችሁን ግን እስኪ ደግሞ በቤተ ክርስቲያን በመንፈሳዊ መጽሐፍት ውስጥ ያለው እንዴት ነው? አሁን ለምሳሌ ስለ ንስር ወይም ደግሞ ኢግል ኔቸሩ ስትመለከቱ ብዙ የሚደንቅ በቤተ ክርስቲያን የሚተረጎም መንፈሳዊ ትርጉም አለ። ምሳሌነቱ የተለያየ፣ ለምሳሌ የተለያዩ የከበሩ ድንጋዮች ተፈጥሯቸው፣ የእባብ ተፈጥሮ፣ የአህያ ተፈጥሮ፣ የሰጎን ተፈጥሮ፣ እነዚህ በአጠቃላይ ስትመለከቷቸው በጣም ነው አሜዝድ የምትሆኑት። ስለዚህ ነገ ላይ ጥሩ የሆነ መረዳት እንዲኖራችሁ ተፈጥሮን በደንብ አስተውላችሁ ማየት ያስፈልጋል ነው። ምክንያቱም እግዚአብሔር ሰውን እንደዚያ እንዲያስተውል አድርጎ ስለፈጠረው። ግልጽ ነው። በጣም ጥሩ። ወደ ሶስተኛው ጥያቄ እንሂድ፣ ሰዓታችንን ለመጠቀም። ሶስተኛው ጥያቄ ምርጫ ነው። ቃል ስጋ ሆነ። ቃል ስጋ ሆነ ስንል ሀ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። ለ ቃል የስጋን ስጋም የቃልን ባህሪው በማድረግ ነው። አመሩሃ መልስ የለም። ተናገሩ እስኪ ሁላችሁም ልስማችሁ። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑ ነው።
እሺ ሁላችሁም የሁላችሁም ድምፅ እፈልጋለሁ። በሉ ተናገሩ። አመሩሃ መልስ የለም። መልስ የለም። ለቃልም የስጋም ስጋም የቃልም ባህሪ የባህሪ በማድረግ ነው። አካል አንድ አካል ከሁለት ባህሪ አንድ ባህሪ በመሆን ነው። ለቃል ስጋም የስጋም የቃልም ባህሪው በማድረግ ነው በመሆን ነው። እሺ እስኪ እዚህ ጋር ይሄ የተማርነው ራሱ ነው። እስኪ አንብቡት የመጀመሪያውን። ቃል ስጋ ሆነ ስጋ ሆነ ማለት ቃል ከስጋ ጋር በተዋህዶ አንድ አካል አንድ ባህሪ ሆነ ማለት ነው። እሺ በተዋህዶ አንድ አካል አንድ ባህሪ ሆነ ማለት ነው። ስለዚህ አሁን ከምርጫዎቹ ውስጥ ስታዩት ለዚህኛው የሚቀርበው የትኛው ነው? የትኛው ነው? አመሩሃ መልስ እሺ የለም። ማህመሩሃ መልስ የለም። እሺ ቃል አለ አይደል? ቃል ማለት መለኮት ነው አይደል? አዎ ስጋ አለ። ስጋ ወይም ትስብእት የምንለው አለ። ይሄም ራሱን የቻለ ነው አይደል? አዎ ስለዚህ ቃል ስጋ ሆነ ማለት ተዋህዶ ማለት ነው አይደለ? ይህን ታስታውሳላችሁ። ተዋህዶ ማለት ደግሞ ቃል የአንድ አካል የራሱ አካል ያለው ቃል አለ ማለትም ወልድ ኢየሱስ ክርስቶስ የራሱ አካል ያለው ደግሞ የእመቤታችን ስጋ አለ። ስለዚህ የራሱ አካል ያለው ቃል የራሱ አካል ያለው ስጋ አያችሁ፣ የራሱ ባህሪ ያለው። ለምሳሌ የመለኮት ባህሪ ምንድን ነው ብለን ተመረናል። መታስታውሱ ከሆነ መለኮት አይራብም፣ አይጠማም፣ አይደክምም፣ አይወሰንም፣ በሁሉ ቦታ የሞላ ነው ተባብለናል አይደል? ስጋ ይደክማል፣ ይራባል፣ ውሱን ነው፣ ይሞታል ብለናል። ስለዚህ አሁን የቃል ስጋ ሆነ ማለት ወይም ተዋሃደ ማለት የተለያየ ባህሪ የነበራቸው ስጋና መለኮት ወይም ስጋና ቃል አንድ ባህሪ ሆኑ ማለት ነው። ስለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው ቃል ስጋ ሆነ ማለት። ይሄ የእኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። ይህንን እንዳትረሱ የፈለገ ነገር ቢሆን። ቃል ስጋ ሆነ ስንል የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለው መጨረሻ 14 ቁጥር 14 ላይ ቃልም ስጋ ሆነ የሚለው ከሁለት አካል ሁለት አካል ስንል የመለኮት የስጋ ሁለት ባህሪ ስንል የመለኮት ባህሪ የስጋ ባህሪ። ስለዚህ ከሁለት አካል ከሁለት ባህሪ አንድ አካል አንድ ባህሪ መሆን ማለት ነው። ያ አንድ አካል አንድ ባህሪ ኢየሱስ ክርስቶስ ነው። ስለዚህ መልሱ ምንድን ነው? አዎ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው። ሐመር ውሃ ያላችሁ ልጆች ግን ሐመር ውሃ ካላችሁ ትክክለኛው መልስ ደግሞ አስረዱን እስኪ ጥሩ እንዲሆን ማለት ነው። ሀሳብ ያለው አለ? እኔ ሐመር ውሃ ያልኩት ቃል ስጋ ሆነ ስንል ቃል የስጋን ባህሪ መውሰድ ወይም ቃል የስጋን ባህሪ መውሰዱን የሃና የለ ኦልሞስት ተቀራራቢ ስለሆነ ግን የሐመር ውሃ መልስ የለም የሚለው ኦልሞስት ለየት ይላል። እኔ የሚያሰብኩት ቃል የስጋን ባህሪ ወይም ደግሞ ቃል የስጋን ባህሪ መውሰዱን እና ሼር ማድረጉን ለምሳሌ በብረትና በእሳት የተማርነው እሱን ምሳሌ ለማድረግ ብረቱ ሂታፕ ወይም ደግሞ ሲግል የእሳትን ባህሪ ወስዶ ፍም ይሆናል። ሶ ያ አንዱ የሌላውን ባህሪ ወይም ደግሞ ብረት የእሳትን ባህሪ መውሰዱን ነው። እንደዛ ብዬ ነው የተረዳሁት።
እሺ እዚህ ጋር ደግሞ ብሩክን አንድ ጥያቄ ቢኒ ጋር እንመጣለን። ብሩክን አንድ ጥያቄ ጥሩ ምሳሌ ስላመጣ ትምህርት ስለተማር ነው። ብረት ከስጋ ጋር ስናዋህደው ብረቱም አለ ስጋውም አለ። ብረቱም አለ ከእሳት ጋር ስናዋህደው ብረቱም አለ እሳቱም አለ አይደል? ብረቱ ጠፍቷል ጠፋ አይደል? ብረቱ ይነካል አይነካም? ያው እሳቱነቱ እንዳለ ሆነ ማለት አለ ሶሊድ መንካት ፓርት አለ። ይቻላል። አዎ ሶሊድ ፓርት አለው አይደለ? ግን ደግሞ ያቃጥላል። አዎ አዎ ስለዚህ አልጠፋም ማለት ነው። ብረትነቱ አልጠፋም ማለት አዎ ስለዚህ መጠፋፋት የሌለው ነው ማለት ነው። እሷን እንድትይዝልኝ ስለፈለግኩ ነው። ጥሩ ምሳሌ ነው ያመጣው። እሺ ቢኒ ቀጥል። ሌሎቻችሁ በደንብ እየሰማችሁ። እኔ ደግሞ ቃል ስጋ ሆነ ማለት አንድ መሆንን ያሳያል እና ሀና ተመሳሰለብኝ። ለዛ ሞስት ፕሮባብሊ ሀመር ውሃ ይሆናል ብዬ ነው። እሺ ጥሩ በጣም ጥሩ። ይኸውላችሁ አሁን ይህንን ሀመር ውሃ ያላችሁ ብዬ የጠየቅኩበት ምክንያት የተለየ ነገር ካለ ግልጽ እንዲሆንልን ስለፈለግኩ ነው እንጂ ሁላችሁም እንድታስተውሉ። በሀና በለ መካከል ሰፊ ልዩነት ነው ያለው። ይህንን በደንብ አስተውሉልኝ። እዚች ጋር የሃይማኖታችን ጉዳይ ስለሆነ እንዳትረሱ ስለፈለግኩ ነው። ይኸውላችሁ ለምን ይላል መሰላችሁ? ቃል የስጋን ስጋም የቃልን ባህሪ አደረገ ማለት ይኸውላችሁ ስጋ ይዳሰስ ነበር አይደለም? አይዳሰስም ማለት ነው። አሁን ስጋ የቃልን ባህሪ ያደረገ ማለት ስጋው የሚሰወር ሆነ ማለት። ከዛ ቃል ደግሞ የስጋን ባህሪ አደረገ ብለን ስንናገር ተጠፋፉ ያስብላል። በእኛ ቤተክርስቲያን ተጠፋፉ የለም። ቃልም መለኮት ስጋን አላጠፋውም፣ ስጋም መለኮትን አላጠፋም። ተጠባብቀው ነው አላልኳችሁም? እየተጠባበቁ ያልኳችሁ እሱ። ለዚያ ነው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የምንለው። የቃል ስጋ መሆን በዚህ ነው ማለት ነው። እዚህ ፈተና ላይ ወይም እዚህ ኩይዝ ላይ ትልቋ ፈታኟ ጥያቄ ይቺ ናት። በደንብ ማስተዋላችሁን ለማረጋገጥ የገባች ጥያቄ ናት። ስለዚህ በደንብ ማስተዋል ያስፈልጋችኋል ሁላችሁም። የቤተክርስቲያናችን የምስጢረ ስጋዌ ወሳኙ ነገር ይሄ ስለሆነ ማለት ነው። ምክንያቱም በደንብ ኮንፊውዝ ያደርጋል። ይህንን ጥያቄ የተሳሳተ ሰው አሁን በተነጋገርነው መሰረት እስከ መጨረሻው አይረሳም። ይህን ጥያቄ ማሳሳት በነገራችን ላይ ጥቅሙ እሱ ነው። በተለይ በደንብ የሚከነክናችሁ ጥያቄ ሚስ ካደረጋችሁ በቃ እስከ ዘላለሙ ታስታውሳላችሁ። እኔ 4ኛ ክፍል ላይ ኤክስ የገባብኝና ሁሌ የሚከነክነኝ ጥያቄ እስካሁን ድረስ አለ። እንግዲህ የዛሬ ስንት ዓመት እንደሆነ አስቡ። ስለዚህ የተሳሳታችሁ ጥያቄ ውስጣችሁ ላይ ይቀራልና ከተሳሳታችሁ ጥሩ ነው ታስታውሱታላችሁ ማለት ነው። እሺ እንቀጥል። አንድ ጥያቄ አለኝ። እሺ ይሄ ቃል ስጋ ሆነ ማለት ምስጢረ ስጋዌ ላይ አይደል? ለዛ ሀ የምስጢረ ስላሴን አይደለም የሚገልጸው? አይደለም። ይሄ ምስጢረ ስላሴ አይደል፣ ምስጢረ ስጋዌ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብዬ በተደጋጋሚ የነገርኳቸው ምስጢረ ስጋዌ ነው። ምስጢረ ስላሴ ላይማ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አለ። ምስጢረ ስላሴ ላይ አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው ተባብለናል። ባህሪያቸው በባህሪ ግን አንድ ናቸው፣ በአካል ሶስት ናቸው ብለናል። ስለዚህ ከነዚያ ከሶስቱ አንዱ ወልድ ማለትም መለኮት ቃል ማለት ነው። ወልድ ማለት ቃል ማለት ነው። መለኮት የምንለው ቃል የምንለው እሱ ወልድ ያልነውን ነው። ከአብ ከወልድ ከመንፈስ ቅዱስ ውስጥ ማለት ነው። ግልጽ ነው ብዬ አመሰግናለሁ።
አዎ። ስለዚህ እዛ ምስጢረ ስላሴ ላይ አይደለም። ምስጢረ ስጋዌ አሁን ሁለት ባህሪ የምንለው ስጋንና መለኮትን ወይም ቃልን ነው ማለት ነው። ይሄ አእምሯችሁ ውስጥ እንዲቀር በምን ላስታውሳችሁ መሰላችሁ? ምስጢረ ስላሴ ላይ ስንማር አብ ወልድ መንፈስ ቅዱስ በአብ ልብነት ያስባሉ፣ በወልድ ምንነት ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያዋን ይሆናሉ። አያችሁ፣ በወልድ ቃልነት ነው ያለው። ስለዚህ ቃል ስጋ ሆነ ስንል ከሶስቱ አንዱ ቃል ማለት ነው። እሱ ነው ስጋን የተዋሃደው ማለት ነው። ገባችሁ? አዎ። እሺ፣ በጣም ጥሩ። እሺ፣ አራተኛ ጥያቄ ለተዋህዶ ምሳሌ የሚሆነው ከነዚህ መካከል የትኛው ነው? ሁላችሁ መልሱ። ሀና ሀመሩሃ። እሺ፣ ሀሌታ ሀና ሀመሩሃ። ሀሌታ ሀና ሀመሩሃ። እሺ፣ ሌላ ሀ የሚልም ሰምቻለሁ። ለ የሚል አለ? እሺ፣ በጣም ጥሩ። ስለዚህ የዚህኛው መልስ መ ነው ማለት ነው። ምክንያቱም ይሄ የእሳትና የብረት ቅድም ብሩክ ሲናገርም ሰምታችኋል፣ ተምረናል። የነፍስና የስጋን ነግሬያችኋለሁ። ጨረፍ ነው ያደረኩት። ግን እንዴት ነው ነፍስና ስጋ የተዋህዶ ምሳሌ የሚሆኑት የሚለውን የሚቀጥለው ሳምንት እንማራለን። እዚህ ጋር የተዘጋጀ ራሱን የቻለ ክፍል ስላለው ስለ ነፍስና ስለ ስጋ ነፍስ ባህሪዋ ምንድን ነው ብዬ የቤት ስራ ሰጥቻችሁ ነበር አለ፣ ታስታውሳላችሁ? ስለዚህ በዚያ መሰረት የሚቀጥለው ሳምንት ነፍስና ስጋ እንዴት ነው የተዋህዶ ምሳሌ የሚሆኑት የሚለውን ዝርዝሩን እናያለን ማለት ነው። ትክክል ነው። ነፍስና ስጋ መልስ ነው። እሳትና ብረትም መልስ ነው ማለት ነው። ስለዚህ መልሱ መሃና ለ ይሆናል። በጣም ጥሩ። አምስተኛ እና የመጨረሻው አምላክ ሰው የሆነው አዳም ከተፈረደበት የሞት ፍርድ ከአምላክ በቀር በሌላ በማንም መዳን ስለማይችል እውነት እሺ፣ በጣም ጥሩ። ሀ እውነት። በጣም ጥሩ። ቃላት ያሰማልን። ሁላችሁም ትክክል ነው። ሀ እውነት ነው መልሱ። ምክንያቱም አዳምን ለማዳን ነቢያትም አልቻሉም፣ ሌሎችም ፍጥረታት አይችሉም፣ መላእክትም አይችሉም። እግዚአብሔር ብቻ አዳም ከተፈረደበት የሞት ፍርድ ሊያነሳውና ሊያነጻው የሚችለው እግዚአብሔር አምላክ ብቻ ስለነበረ አምላክ አዳምን ለማዳን ሰው ሆነ። ከሶስተኛ ጥያቄ ጋር የሚመሳሰል ማለት ነው። ከፈለገ መሆንም አይችልም ነበር። ከፈለገ ምንም ሳይወርድ እዛው ሰማይ ሆኖ ማዳን ይችል ነበር። ግን ለእኛ ያለውን ፍቅር ለማሳየት መሬት ወርዶ ሰው ሆኖ ለእኛ ብሎ ሞተልን። ከዛ ደግሞ ከሱ ሌላ ማንም ሰው ይህንን ሊፈታ አይችልም። ምክንያቱም ይሄንን የቀጣን እግዚአብሔር ነበር። ስለዚህ መፍታት የሚችለውም እግዚአብሔር ነው። አሁን ለምሳሌ ወላጅ ቢቀጣኝ ወንድሞቼ እህቶቼ ቅጣቱን ሊያነሱልኝ አይችሉም። የሚችሉት እናትና አባቴ ብቻ ናቸው። በጣም ጥሩ። ቃላት ያሰማልን። ጥሩ ምሳሌ ነው። የተፈረደውን ፍርድ ማንሳት የሚችለው የፈረደው ዳኛ ራሱ ስለሆነ ማለት ነው። ከዚያ በላይ ግን ይሄው ከእናንተ አሁን ካላችሁበት መረዳት ወይም ደግሞ ከዚህኛው ትምህርት በላይ ስለሆነ ያልነገርኳችሁ፣ እባብ ሰይጣን አዳምና ሔዋንን ያታለለው በምን ተሰውሮ ገብቶ ነው ገነት? በእባብ። በማን ነው ተሰውሮ የገባው ወደ ገነት? አያችሁ፣ በእባብ ሰውነት ውስጥ ገብቶ። ምክንያቱም ሰይጣን ልክ እንደ መልአክ ነበረ። ስለዚህ እንደ መልአክ መንፈስ ስለሆነ
በእባብ ሰውነት ውስጥ ገብቶ የእባብን አንደበቱ አድርጎ ነው አዳምና ሔዋን ያናገረው እንጂ ሰይጣን ተገልጦ አይደለም ያናገራቸው በነገራችን ላይ። ስለዚህ በእባብ ሰውነት ሰይጣን ተደብቆ ገብቶ አዳምና ሔዋንን አሳስቶ ከእግዚአብሔር ልጅነት እንደለያቸው መለኮትም ደግሞ ከስጋ ጋር ተዋህዶ የማይዳሰሰው የማይደክመው የማይራበው የማይጠማው በሁሉም ቦታ የሞላው መለኮት ውስን ከሆነችው ከሰው ስጋ ጋር ተዋህዶ በአዳም ላይ ተፈርዶ የነበረውን ፍርድ ነፃ እንዲሆን አደረገ ማለት ነው። ይህንን ለማድረግ ደግሞ የሚቀጥሉት ክፍለ ጊዜያት ላይ የምንማረው እግዚአብሔር ሰውን እንዴት ነው ያዳነው የሚለውን ይሄ ከልደት እስከ ትንሣኤ ያለውን ስናይ የምንማረውን ስራ ሰራ ማለት ነው። እና ይሄ በሙሉ አሁን እየተማርን ያለ ነው። በነገራችን ላይ ከባድ የሆነ ትምህርት ነው። በደንብ አስተውሉ። ትንንሾቹም ልጆች ትልልቆች ወጣት የሆናቸውም ልጆች ልብ በሉ። ከባድ ቢሆንም ግን ቀስ እያላችሁ እየደጋገማችሁ እያያችሁ ተረዱት። ዛሬ ላይ ይሄንን ከያዛችሁ ሌላው ነገር ቀላል። ይሄ የሃይማኖታችን ወሳኝ ጉዳይ ስለሆነ ማለት ነው። አዕማደ ምስጢርን ያወቀ ክርስቲያን የሃይማኖት ችግር አይኖርበትም። እዚህ በደንብ ሳትደክሙ ሳትሰለችሁ እየደጋገማችሁ ቀስ እያልኩ እየሄድኩ ያለሁት በደንብ አድርጋችሁ እንድትይዙ ስለሆነ ከወላጆቻችሁ ጋር እየተወያያችሁ ወላጆቻችሁንም ማስተማር ትችላላችሁ። ከወላጆቻችሁ ጋር ተጠያየቁ እነዚህን ጥያቄዎች። እዚህ የተወያያችሁ ሀሳብ እያንሸራሸራችሁ ቅድም ያልኳችሁን ነገሮች እያደረጋችሁ መማማር ያስፈልጋል። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። አሜን። ቃል ያሰማልን፣ መንግስተ ሰማያትን ያብራልን። አሜን። ጸሎት ያሰማልን። ሁላችንም ያሰማን። አሜን አሜን አሜን። እሺ ሁላችንም ለጸሎት እንነሳ። ቃልዮት ያሰማልን፣ መንግስተ ሰማያትን ያወርሳልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንዳስተማርከን እንደመከርከን እንደገሰስከን ቀሪውን ጊዜ ባርከህ ቀድሰህ እንድትሰጠን ቤተሰቦቻችንን ሰላም እንድታደርግልን ሀገራችን እንድትጠብቅልን ቤተክርስቲያናችን እንድትጠብቅልን እንማጸናሃለን። ቅዱስ ገናና የሆነውን ስምህን አባት ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። ሰማያት ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምንልን ኃጢአታችንን ያስተሰርይ ዘንድ ለዘላለም ምስጋናውን አንድ አምላክ ለሚሆን ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ ነው። ምስጋና ይሁን ለአብ ወወልድ ወመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። በርትታችሁ እንግዲህ አጥኑ፣ እንዳትሰንፉ። በትምህርት ቤትም በዚህኛውም ትምህርት መጠንከር ያስፈልጋል። ሳምንት እስክንገናኝ እስከ ሳምንት መልካም ሳምንት። ቻው 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 ቻው